ውድ የደብሊው ጎ ቤተሰቦች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩ የማትጠበቅ በተፈጥሮና እንዲሁም ብዙ ነገር የከበረች እንዲሁም የበለጸገችውና ማንም የማያስበውን የነፍስ ወከፍ ገቢዋን አመጣጥና ወደምታሳድገው ሀገር ሉክሰምበርግ ሄደን ፈታ የምንል ይሆናል። ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሀሳባችሁን በኮሜንት እያስቀመጣችሁልኝ ቀጥታ ወደ ቪዲዮ እንገባለን። Next we step into the tranquil Notre Dame Cathedral. This ምዕራብ አውሮፓዋ ሀገር ሉክሰምበርግ በቤልጅየም፣ ፍራንስ እና ጀርመኒ ትወሰናለች። የሉክሰምበርጊሽ ፍሬንች እና ጀርመኒ ቋንቋ ይገኙባታል። በዓለም ብቸኛዋና የመጀመሪያዋ የትራንስፖርት አገልግሎት በነፃ የምትሰጥም ሀገር ነች። ይህች ሀገር በነፍስ ወከፍ ገቢዋ ከጠቅላላ የሀገር ውስጥ ምርት ለኤክስፖርት እንጂ ለኢምፖርት አታውልም። ይህች ታሪካዊት ሀገር ዋና ከተማዋ በዩኔስኮ የዓለም ቅርስነትም ተመዝግቦላታል። በመሬት ውስጥ ሰፋፊና ትልልቅ ዋሻዎችን እንዲሁም መተላለፊያ መንገዶች በመኖሯ ታዋቂ ነች። ከፍተኛ የሆነና ጥራት ያለው የዜጎቿ የአኗኗር ዘይቤ፣ ዝቅተኛ ወንጀልና ጥሩ የጤና አሰጣጥ እንዲሁም በጎብኚዎች ምቹ በመሆኗ ሌላው ልዩ የሚያደርጋት ነገር ነው። በተፈጥሮ ዘይቤም ይሁን የፏፏቴ ትልልቅ ወንዞችና ደንን ጨምሮ የሚያስደንቁ መልክዓ ምድርም አሏት። በሀገረ ሉክሰምበርግ የቸኮሌት ገበታና በወይን ፈታ ማለት የዕለት ክዋኔ ነው። በዓለም ከፍተኛ የወይን አምራች ሀገርም ነች። $141,080 ጂዲፒ አመታዊ ካፒታል ያላት ሀገርም ነች። በ2024 ጥናት እንደሚያሳየው የእያንዳንዱ ነፍስ ወከፍ አመታዊ ገቢ በአማካይ ከ81,000 እስከ 80,000 ዩሮ ነው። 80% ዜጎቿ የተማሩ ናቸው። በዚህም በትምህርት ቤት ያሉ የማስተማርና የማስተዳደር ኃላፊነት ያለባቸው ዜጎቿ እስከ 111,000 ዩሮ አመታዊ ገቢ በአማካይ ትከፍላለች። በሀገሪቱ ዋናው የገቢ ምንጭ የባንክ ስራ ይሁን እንጂ በኢንዱስትሪው ዘርፍና በኤክስፖርት ከፍተኛ አቅምም አላት። የሉክሰምበርግ ከተማ በዓለም አቀፍ የባህልና ትምህርት መዝገብ ውስጥ ከፍተኛ እይታና እንዲመዘገብ ያደረገው የቀድሞው ምሽግ እንደ ብርቅዬ የተጠበቀው ወታደራዊ አርኪቴክት ምሳሌ በመሆን የላቀ ሁለንተናዊ አስተዋጽኦም አለው። ይህ ዋሻ ለዘመናት የአውሮፓን ስትራቴጂካዊ ጠቀሜታና የከተማ ልማትን በልዩ ዋጋዎች፣ ግንቦችና ሌሎችም እንዲሁም የተዋቀረ አስተዳደራዊ እይታን ያሳያል። እንደ አውሮፓውያን አቆጣጠር በ1994 የተቀረጸው ምሽግ በሰው ልጅ ታሪክ ውስጥ ጉልህና ታሪካዊ የሆኑ ደረጃዎችን መታለፉን ያሳያል። ይህን ዋሻ ታሪክና ወጉን ጠብቆ ወደ ዘመናዊ ከተማ እንዴት እንድትለወጥም ያሳያል። ይህ ደግሞ የልዩ ውትድርናና ሲቪል ቅርስ ድብልቅም ያደርገዋል። በዚህም የዓለም አቀፉ የትምህርትና ባህል በመዝገብ ውስጥ አስቀምጦታል።